ራሳችሁን እየጎዳችሁ ነው እኔንም ጨምሮ ጀስት ከጅም እየወጣው ነው ግን አንድ ምክር ልምከራችሁ ሳታሳልፉ አዳምጡኝ guys don't invest yourself in the wrong people አንተ የሆነ ለውጥ ላይ ናችሁ ወይም ደግሞ ራሳችሁን ለመቀየር አስባችሁ የሆነ ጉዞ ጀምራችኋል ወይም ደግሞ የሆነ እንቅስቃሴ ላይ ናችሁ የሆነ ለውጥ ስታዩ አንተ ጥሩዎች ስለሆናችሁ መልካም ስለምታስቡ በዙሪያችሁ ያሉ ሰዎችን ጓደኞቻችሁን ምናምን የእናንተን መንገድ እንዲቀላቀሉ እንደናንተ እንዲቀየሩ ፈልጋችሁ ብዙ ድካሞችን ደክማችሁ ከሆነ ብዙ ሙከራዎችን እየሞከራችሁ ከሆነ ራሳችሁን በጣም እየጎዳችሁ ነው ይሄን ነገር እምላችሁ እኔ በጣም ብዙ ስላሳለፍኩት ነው ምክንያቱም አንድ ሰው ራሱ ካልፈለገና ካልወሰነ ፈለጋችሁትን ነገር ብታደርጉ እሳት እንኳን ብታነዱበት አይቀየርም ራሳችሁ ላይ ፎከስ አድርጉ መቀየር ከፈለጋችሁ ራሳችሁን ቀይሩ የምሬን ነው የምላችሁ እንደናንተ ተነሳሽነት የሌላቸው ፍላጎት የሌላቸውን ጓደኞቻችሁን ለመቀየር ከምትሞክሩ ከናንተ ሙከራ ይልቅ ጸሎትና ዱዓ ብታደርጉላቸው ይሻላል ምክንያቱም ለነሱ አሪፉ መፍትሄ አላህ ብቻ ስለሆነ ይሄንን ነገር ልነግራችሁ የፈለኩበት ምክንያት ወደ ራሳችሁ ልትመለከቱና ሰዎችን ለመለወጥ በምትሞክሩት ሂደት እያወጣችሁት ያለው ኢነርጂ በጣም ትልቅ መሆኑን እንድታውቁት በክፋት እንዳትወስዱት